የፍቅር መጀመሪያና የጥላቻ ምልክቶች። ታሪካችን የሚጀምረው በዳውን ዎከርና በቶማስ ነት መካከል በነበረው ግንኙነት ነው። ዳውን በሰዎች ዘንድ የምትወደድ ደስተኛና ለልጆቿ የምትሞት እናት ነበረች። ቶማስ ነትን ስታገኘው ሕይወቷ የተስተካከለ መሰላት። ሆኖም ግን የቶማስ ባህሪ ቀስ በቀስ እየተለወጠ መጣ። ቶማስ ዳውንን የመቆጣጠር የማስፈራራትና በትንሽ በትልቁ የመቆጣት አዋዜ ነበረበት። ዳውን ለጓደኞቿ በላከችው መልእክት እየፈራሁት ነው እስከ ማለት ደርሳ ነበር። ነገር ግን ይለወጥ ይሆናል በሚል ተስፋና ፍቅሯን ለማሳየት ስትል ለ3 ዓመታት አብረው ከቆዩ በኋላ ጋብቻ ለመፈጸም ተስማሙ። የመጨረሻዋ ቀን ጥቅምት 27 2021 ዳውንና ቶማስ በሃሊፋክስ ከተማ በሚገኝ መዝገብ ቤት ጋብቻቸውን ፈጸሙ። በሰርጉ ዕለት በተነሱት ፎቶዎች ጥንዶቹ በደስታ ፈገግ ብለው ይታያሉ። ማንም ሰው ግን ከሰዓታት በኋላ ያ ደስታ ወደ ደም መፋሰስ ይቀየራል ብሎ አልገመተም። ከሰርጉ መልስ ወደ ቤታቸው እንደገቡ በመካከላቸው አለመግባባት ተፈጠረ። ቶማስ በኋላ ላይ ለፖሊስ እንደተናገረው ዳውን ባይፖላር ነች፣ እንፋታለን ስትለኝ ተናድጄ ገደልኳት ብሏል። ነገር ግን እውነታው ቶማስ ዳውንን አንቆ የገደላት ገና በሰርጋቸው ምሽት ነበር። የወርቅ ቀለበት ያጠለቀችበት ጣቷ ሳይደርግ በህይወት አጋሪ ነው በምትለው ሰው እጇ ህይወት አለፈ። She woke up. Dawn seemed different. Nervous. Her hands were shaking. ቶማስ ነት ዳውንን ከገደላት በኋላ አስክሬኗን አጣጥፎ በትንሽ የጉዞ ሻንጣ ውስጥ ከተተው። ሻንጣውንም በቤት ውስጥ ባለው ቁም ሳጥን ውስጥ ደበቀው። ቀጥሎም ያደረገው ነገር እጅግ አስደንጋጭ ነበር። ዳውን ከጎኑ እንዳለች ለማስመሰል ለብቻው ወደ ስካግኒስ ለሃኒሙን ጉዞ ሄደ። በጉዞ ላይ ያለ ለዳውን ቤተሰቦች ሚስቴ ጠፋችብኝ የሚል የውሸት ደወል ደወለ። ወደ ቤት ሲመለስም የዳውንን ልጅ ጨምሮ ከጎረቤቶች ጋር በመሆን ዳውንን እንፈልጋት በሚል ድራማ ውስጥ ተሳተፈ። በለቅሶ የታጀበ ንግግር እያደረገ ፖሊስን ሲያታለል ሰነበተ። እውነቱ ሲጋለጥ በፍርድ ቤት ውሳኔ መሰረት የቶማስ ውሸት ብዙ ሊቆይ አልቻለም። የፖሊስ መርማሪዎች በአካባቢው ያለውን የሲሲቲቪ ምስል ሲመረምሩ ቶማስ አንድ ከባድ ሻንጣ ከቤቱ ጀርባ ወደሚገኝ ቁጥቋጦ ሲጎትት ታዩት። ፖሊስ ወደ ተጠቀሰው ቦታ ሲሄድ በሻንጣ ውስጥ የታሸገውን የዳውንን አስክሬን አገኘው። ቶማስ እውነቱ ሲጋለጥበት በድንገት ነው የገደልኳት ብሎ ሊከራከር ቢሞክርም የሕክምና ምርመራው ግን ዳውን ሆን ተብሎ በከፍተኛ ኃይል ታንቃ መሞቷን አረጋገጠ። እንደ አውሮፓውያን አቆጣጠር በነሐሴ 2022 ዓ.ም በለንደን ፍርድ ቤት ቶማስ ነት በፈጸመው አሰቃቂ ግድያ ጥፋተኛ ተባለ። ዳኛው ቶማስን ራስ ወዳድና ጨካኝ ነፍሰ ገዳይ ሲል ጠርቶታል። በሰርጉ ዕለት ሚስቱን ለገደለው ለዚህ ሰው ፍርድ ቤቱ ቢያንስ 22 ዓመታት እስራት የሚያስቀጣ የዕድሜ ልክ እስራት ፈረደበት። ይህ ታሪክ በጋብቻ ውስጥ ያለውን ጥቃትና ቀይ ምልክቶችን አስቀድሞ ማወቅ ምን ያህል የህይወትና የሞት ጉዳይ እንደሆነ ለዓለም ትልቅ ትምህርት ሆኖ ተመዝግቧል። And 3 grandsons who adored her. Family was everything to her. Dawn never missed a birthday. She would call everyone.